ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝና አሁን ደግሞ እንግዲህ የወጡ ያሉት መረጃ በደንብ አድርጌ ያሳያችኋለሁ ማለት ነው። እንግዲህ በመጀመሪያ የምንሄደው እንግዲህ የኔማር ጁኒየር አይካተትም እየተባለ ነውና ዴሊስ ምን እንዳሰበ ሁላችንም እየገረመ ነውና ምን እንዳሰበ እንጃ ብቻ አሪፍ አቋም በባርሴሎና አሳይቶን ምናምን ነበርና ለምንድን ነው ያላስገቡት? ዴሊስ ራሱ በቲክቶክ ከፈለጋችሁ ሄዳችሁ ማየት ትችላላችሁ። እነ ሜሲ ሮናልዶ ምናምን አሉ፣ እሱም አልቀሩም። ኔማር ምናምን ነው ያ እኔ ራሴ ኔማር ፈልጓለሁ፣ ሁላችንም እንፈልጋለን የሌለን ማለት ነው። እና ምን እንደሆኑ ዴሊስ ምን እንዳሰቡ ሁላችንም የገረመን ነውና እኔ ራሴ የለኝም ግን ለምንድን ነው እኔ አሁን 100% ያመጡታል ምናምን ብዬ ነበር ሁላችንም እና አላስመጡትም። በጣም ነው የሚያስጠላውና እንግዲህ ሮናልዶ ሜሲ ምናምን አልቀሩም። አሁን ደግሞ ወደ ሌላ መረጃችን ወደ እንሄዳለን ማለት ነው። እዚህ ጋር እንግዲህ በኤአይ በዲኤልኤስ ቆይ ላሳያችሁ ከፈለጋችሁ ይሄንን ነክታችሁ ማየት ትችላላችሁ። እዚህ ጋር ነው ያለው። እዚህ ጋር ማለት ይሄንን ነው መረጃ ላሳያችሁ በአማርኛ ተርጉሜ አሳያችኋለሁ። በኤአይ ድምጽ ማለት ነው። እንግዲህ ተመልከት ነው እንምጣ ለእናንተም ይጠቅማችኋል ብዬ አስባለሁና እስኪ እንየው። የዳይናሚክ ስታርዝ ፕሌየርዝን ለማግኘት ዳይናሚክ ኤጀንትስን ለመጠቀም የመጨረሻው ዕድል ነው። የዳይናሚክ ኤጀንት ጊዜው ከማብቃቱ በፊት ይጠቀሙባቸው። እንግዲህ የምትለው የዳይናሚክ ስታር ምናምን እንዳይጨርስ ተሎላችሁ ስሩ ምናምን እያለች ነው። አሁን ደግሞ ወደ ሌላ እንሄዳለን ማለት ነው። በደንብ አድርጋችሁ ስሙት። በውድድሩ ላይ ሀገሮቻቸውን የሚወክሉ 40 ዳይናሚክ ኮከቦችን ይሰብስቡ። ዳይናሚክ ስታርስ በዚህ ክረምት ከብሔራዊ ቡድን ድል ጋር በሚስማማ መልኩ በተቀመጡት ቀናት በቀጥታ ይሻሻላል። ተጫዋቾችን በዳይናሚክ ኤጀንትስ ማግኘት ይቻላል። ይህም በኢቨንትስ፣ ሲዞን ፓስስ፣ ክላን ሪዋርድስ እና በሌሎች የተወሰኑ ማስተዋወቂያዎች ይገኛል። ዳይናሚክ ወኪሎች ሊለዋወጡ የሚችሉት የቡድን ደረጃ ማሻሻያዎች ከመተግበራቸው በፊት ብቻ ነው። ዳይናሚክ ስታርስ ሊሰለጥኑ አይችሉምና የመጨረሻ ማሻሻያዎች ከተተገበሩ ከ48 ሰዓታት በኋላ ለጋራ ልዩ አሰልጣኝ ለመልቀቅ ዝግጁ ይሆናሉ። እንግዲህ የምትለው የዳይናሚክ አራ የሆኑ ተጫዋቾች ሀገራቸው ወክሎ አሉ አይደል? እነሱ ያለፉ ወደ ፋይናል ወደ ያለፉ ሲሄዱ ቁጥራቸው ከ82 ሁላቸውም 82 ነው ያሉት። አሁን እየጨመረ ነው የሚሄደው። ያሉትን ወደ እስከ 82 እየጨመረ ይሄዳል ማለት ነው። የአርጀንቲና አሁን ወክሎ ያለው ተጫዋች ወደ ፋይናል ወይ ደግሞ እያለፈች ስትሄድ ትንሽ እያሸነፈች ስትሄድ ተጫዋቹ እየጨመረ ነው የሚሄደው። እስኪ ክላናችን እንየው። የኛ እንግዲህ እንደዚህ ነው ያለው 300,000 ምናምን ነው ያለ ነው። እስኪ የእናንተስ እስከምን አላችሁ? እንግዲህ ይሄን ኢትዮጵያውን እዚህ ጋር እንዳሉ ስለማይጫወቱ ወይኛ እኔ ደግሞ ክላን የኔ እከፍታለሁ። ደግሞ ቴሌግራም አለኝ መቀላቀል ትችላላችሁ። እሱ ጋር አዲስ ነገር ካለ በሱ ማየት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ያለ ነው የኔ ክላን ስከፍት ደግሞ ይሄንን ነው የምንበላው። ይሄን አይደለም ወደዚህ ነው የምንጠጋው እና ከፍቼ ያሳያችኋለሁ። ደግሞ ኮድ ምናምን ለሁላችሁም የምትጫወቱ ምናምን ማለት ነው እለቅላችኋለሁ ለሁላችሁም። ብቻ እናንተ አሪፍ አድርጋችሁ እየተጫወቱ እኔም እጫወታለሁ በደንብ አድርጌ ማለት ነው። አሁን ብዙ እየተጫወቱ አይደለም ግን የኔ ስከፍት እንግዲህ በደንብ አድርጌ ነው የምጫወተው፣ በደንብ አድርጌ ነው የማርገው ማለት ነው። አሁን ደግሞ የእናንተ ዳይናሚክ ስታርት ስንት በላችሁ? እስኪ በኮሜንት ላይ ንገሩኝ እስኪ። እኔ አሁን እንግዲህ 4 ነው የበላሁት። 4 ተጫዋት ነው እየሰጠኝና አካንጂ ምናምን ነው የተሰጠው። እንግዲህ እንደዚህ በቀደም ቪዲዮ ይሄንን አሳያችሁ ነበረ። ይሄንንም ቁዛነፍ ምናምን ተሰጥቶኝ ነበረ እና ልንገራችሁ ደግሞ 1000 ምናምን 2000 ምናምን ቪው ይታየልኛል። ግን ደግሞ ሰብስክራይብ አታርጉም። ሰብስክራይብ ላይክ ምናምን እያደረጋችሁ
ብዙም እያደረጋችሁ አይደለም፣ ግን አድርጉ። በቃ ላይክ ምናምን አድርጉ። እንግዲህ እንደምትመለከቱት ብሬን ዳይመንድን እዩት። ወደ 50,000 እየተጠጋን ነው ብራችን። ዳይመንድ ደግሞ ወደ 4,000 እየተጠጋን ነው። እንግዲህ እንደምትመለከቱት ነው፣ የኔ ነው። እንዴት አድርገህ ነው እንደዚህ ያደረከው? ወይስ እንዴት አድርገህ ነው ያስመጣው ምናምን ካላችሁ እንግዲህ ቪዲዮ አለ ወደ ፕሮፋይል ላይ ወደ ዩቲዩብ ገብታችሁ እሱ ጋር አለ። እንዴት አድርጌ ብርና ዳይመንድ አለ እሱ ጽሁፍ ማየት ትችላላችሁ። እንዴት አድርጌ እንዳስመጣሁት ማለት ነው ማየት ትችላላችሁ ማለት ነው። እንግዲህ እኔ አልሰረቅኩትም፣ ምንም አላደረኩም። በራሴ ችሎታ እየተጫወትኩ ብዙ ነገር እየተጫወትኩ ነው እንደዚህ ያመጣሁትና እንዴት አድርገ ነው የሰረቀው ምናምን ያላችሁ፣ አልሰረቅኩትም። እንግዲህ ተጣጥሬ የትም ገብቼ እንግዲህ ወደ ማስታወቂያ ምናምን ገብቼ ማስታወቂያ ምናምን እጠቀማለሁ። ማስታወቂያ ተጠቅሜ ምናምን ብር አመጣለሁ። እናንተም እንደሱ እያደረጋችሁ ማስታወቂያ ምናምን እያስገባችሁ ሰለችኝ ምናምን አትበሉ እና እንደሱ አድርጋችሁ ደግሞ ማለት ነው ሲቆጥር እስከ መጨረሻ ነው የምትጠብቁት። የማስታወቂያው እስከሚጨርስ ወለ 10 ሰከንድ ምናምን ከቀረው ኤክስ ካላችሁት ኤክስ ነው፣ ምንም ብር አይሰጣችሁም ማለት ነው። እንግዲህ ተጠንቅቃችሁ በደንብ አድርጋችሁ ማድረግ ትችላላችሁ ማለት ነው። እና ይሄንን ይመስላል ቪዲዮ። ላይክ ሰብስክራይብ ያደርጋችሁ አበራቱኝና ሰብስክራይብ አድርጉኝ። እስኪ ወደ 5000 እንጠጋጋና እና ይመቻችሁ። ላይክ ሰብስክራይብ አድርጉ። ይቻማችሁ። ቻው